48 ሀገራት፣ 12 የተለያየ ምድብ፣ 104 ጠቅላላ ጨዋታዎች፣ ከ1000 በላይ ወታደሮች። አድማጭ ተከታታዮቻችን የእግር ኳስ ግንባር ቀደም የዋንጫዎች ግብግብ ሀብሎ ሊጀመር ከ2 ሳምንት ያነሱ ጊዜያት ብቻ ቀሩት። አህጉረ ኢሮፕ ከ9 ወራት የሀያላን ሊጎች እልህ አስጨራሽ የማራቶን ግብግብ ትዕይንት በኋላ በሃንጋሪው የቡዳፔስት በፓሪሱ ገናና ንግስና ድራማ ተደመደመ። የእግር ኳስ አፍቃሪያን ብስራት፣ የዓለማችን የዋንጫዎች ግንባር ቀደም ዙፋን ከዓለማችን ገናና ሊጎች ሽኝት ማግስት በገናናዎቹ የዓለማችን ከተሞች ዩናይትድ ስቴትስ ኦፍ አሜሪካ በሜክሲኮና ካናዳ ጥምረት ተሰናድቶ ሊቀርብ ዋዜማው ላይ ደረሰ። የ2026 የ4 ዓመት ጥበቃ የምታታዊ ድራማዎች ባለቤት እግር ኳስ ዳሰሳ በእግር ኳስ ሌንስ ነው። ጊዜው 1930 ነበር። የመጀመሪያ የህገ መንግስት ምስረታዋ 100ኛ ዓመቷን ለምታከብረው የደቡብ አሜሪካዊቷ ሀገር ዩራጓይ አስተናጋጅነት መብት ተሰጠ። የወቅቱ የተከታታይ የኦሎምፒክ ድል ባለቤት ሀገር ድግስ ላይ ለመገኘት የአትላንቲክ ውቅያኖስን ተሻግሮ ለመሳተፍ በነበረው ፈተና 4 የአውሮፓ ክለቦችን ብቻ ባቀፈው የ13 ሀገራት ስብስብ ጅማሮውን አገኘ። አዘጋጇ ሀገር ጎረቤቷን አርጀንቲናን በፍጻሜው 4-2 በመርታት ዋንጫውን ከፍ በማድረግ የተጀመረው ረጅም ጉዞ 96 ዓመታትን ተሻግሮ ዛሬ ላይ ላለንበት ከፍታ ጥግ ደርሷል። ድፍን 92 ዓመታት የ4 ዓመት ዙርን ጠብቆ ሲካሄድ በሰነበተው በዚህ ታላቅ ውድድር የዙፋኑን ንግስና መቆናጠጥ የቻሉት 8 ሀገራት ብቻ ናቸው። የውድድሩ ንጉሠ ነገሥት የእግር ኳስ ዜንጠኛዋ ብራዚል በ5 ባለ ወርቃማ ዋንጫ ክብርነት ጀርመንና ጣሊያንን በማስከተል ታሪክ ስትጽፍ ከእኚህ ሁለት ሀገራት ውጭ ይህንን ታሪክ ለመጋራት 10 ዓመታት ሊፈጅባቸው እንዲችል በከፍታ ላይ ተቀምጣለች። በታሪክ ለመጀመሪያ ጊዜ የቡድኖች ቁጥር ወደ 48 ከፍ ብሏል። ይህ እንደ ኡዝቤኪስታን እና ጆርጂያ ላሉ አዳዲስ ሀገራት ለመጀመሪያ ጊዜ ታሪክ እንዲሰሩ በር ከፍቷል። ኡዝቤኪስታን 2022 ያሳለፍነው የዓለም ዋንጫ በእግር ኳስ መዝገብ እንዳይረሳ በደማቅ ብዕር ተጻፈ። የእግር ኳስ ንጉሠ ነገሥት የዘዋን ማንሾ መስራችና ብቸኛ አስተዳዳሪ፣ የሮዛሪዮ ሳንታፌው ምትሃተኛ፣ የሊዮኔል አንድሬስ ሜሲዮን ሰራዊት ካባ ከንግስና ዘውድን ደፍቶበት አርጀንቲናን አነገሰ። ንጉሱን ብቸኛ ባለሙሉ ክብር የስፖርት አውራ ያደረገችው እግር ኳስ በዚህ ዙሪያ ውድድር አውራ ታላላቆችን አልቅሳ ሸኝታ ታናናሾቹንም አቅፋ ትቀበላለች። በዚህ ጉጉትን ከሐዘን ድብልቅልቅ ስሜትን በሚቋጥረው የዓለም ዋንጫ የዘላስት ዳንስ ገፈት ቀማሾቹን ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ፣ ኔይማር፣ ኦቾዋ፣ ሞድሪች፣ ኬዲቢ፣ ቫን ዳይክ፣ ሳላ፣ ሮድሪጌዝ እና መሰል ተጫዋቾችን በእንባ ስትሸኝ ሃላንድ፣ ያማል፣ ዊርትዝ፣ ጉለር፣ ኩባርሲና መሰል የአዲሱን ትውልድ ወንደር ኪድስ ወደ ኃያሉ መናገሻ መዝገብ እንመዘግባለን። ከጅምሩ ድራማዎች በበዙበት የውድድሩ ተሳታፊ ባለትኬት ተጫዋቾች ምርጫ ሳውዝጌትን አባሮ በቶማስ ቱዌል የተካው የሶስቱ አናብስት ቡድን የስብስብ ምርጫው ዓለምን አጀብ አሰኘ። There's no way. The subs were terrible, the changes were terrible, everything was terrible. ቀድሞውኑ ሞልቶ ከተረፈው ከዋክብቱ ገሚሱን ጥሎ የመሄዱ ነገር እርግጥ የነበረ ቢሆንም በቀድሞ የቼልሲ ባለውለታ በአሁኑ የኢንግላንድ መሪ አሰልጣኝ እይታ ከሚመሩት ብሔራዊ ቡድን ሀገር ተንታኞች ሳይቀር እብደት የተሞላበት የሚል ዘለፋን ያዘለ ምርጫቸውን ሰብስበው ወደ ድግሱ ያመራሉ። በከዋክብት ከተትረፈረፉት የአውሮፓ ሀያላን እስከ ደቡብ አሜሪካዎቹ ፈርጦች ብሎም ብዛም ግምት ከማይሰጣቸው የሀገራችን ተዋጊዎች ድረስ ብቁ ናቸው የተባሉ 48ቱም ሀገራት ሰራዊታቸውን በዝርዝር ትጥቃቸውንም በይፋ አስተዋውቀዋል። ፈረንሳይን የመሰለ ቆርጦ የሚጥል ከተምዘግዛጊ የሰው ሚሳኤሎች የተሰራ የአጥቂ ክፍል ከወዴት ይገኛል? ፍጥነትን ከቅልጥፍና ያጣመረ በተፈጥሯዊ ችሎታዎች የደረጀ በስነ ልቦና የበሰለ ጨራሽ ከመሟላትም የተትረፈረፈ ከፓሪሷ ፈርጦች በላይ ከወዴት ይመጣል? በእግር ኳስ ብቃት እክል የማይገኝላቸው በማይደክሙ በማይዝሉ ፋታ በማይሰጡ የመሃል ሜዳ አውሬዎች የደረጀ ከሶስቱ አናብስትና ከእግር ኳሱ ጌታ CR7 ሀገር ከፖርቹጋል በላይስ ነው ለማለት የሚያስደፍር ጥምረት ከየት ይገኛል? ከእግር ኳስነት ባሻገር ነጩ መስመር ሲሻገሩ ጦርነት ይመስል የሚጋደሉ በአየር በምድር የሚዋደቁ ደመኛ ደም ሰጪ ከስካሎኒ ልጆች የባሰ ባለደመኛ ደመ ሞቃት ቢገኝ በጣት አይቆጠርም።
ቢዘረዘር የማያልቀው የሀገራት ጥንካሬ እንደያዙት የመሳሪያ ትጥቅ ትልቅነት ለመጫወት ሳይሆን ለየህዝባቸው ይገባዋል ብለው ላለሙት ዋንጫ ጦርነት ደማቸውን ለመስጠት ያለባቸውን መስዋዕትነትም ለመገበር ቀሪውን በጣት የሚቆጠሩ ቀናት ይጠባበቃሉ። ስብስብን ብዛም ጫና በማያመጣበት ውድድር ከስብስብ በላይ ከልብ የመነጨ ፍላጎት፣ ቆራጥነት፣ ውህደትና የደም ጠብታ ልገሳ ከፍ ብሎ ሲያገን ተመልክተናል። የዚዳን ማታሬዚ ቆሌ ገፋፊ ቴስታ፣ የሉዊስ ዋሬዝ ለሰከንዳት የቆየ የ120ኛ ደቂቃ በረኝነት፣ የአሳሞአ ጂያን የመጨረሻው ፔናልቲ፣ የሻባላላ ገድል፣ ባፋና የኤምባፔ አውሬነት፣ የሊዮኔል ሜሲ የ35 ዓመት ወጣትነት፣ የዓለም ዋንጫው ብቸኛ ወደር አልባ በረኛዎቿ፣ የፔናልቲው ዊዛርድ ማርቲኔዝ፣ የሃሜዝ ሮድሪጌዝ ምታታዊ እግሮች፣ ዓለም ዋንጫ ብዙ ያስመለከተን ውድድር ዘንድሮስ ምን ልናይበት ይሆን? Into the semi-finals of the World Cup. And he hits the Alvaro Pereira hit by James. 23ኛው ይህ የዓለም ዋንጫ ቀደምቷን የአውሮፓን ግላዲያተር የ4 ጊዜ ዓለም ሻምፒዮኗን ጣሊያንን ያለ ርህራሄ ለ3 ተከታታይ ዓመት ከአባልነት ሰርዞ የተወዳጁን የፊት መስመር አውራ የሮበርት ሌቫንዶቭስኪውን ፖላንድ አየር ላይ እንዳስቀረ ስዊድንና ኖርዌይን የመሰሉ አዲስ ተፋላሚዎች ወደ ቅጥር መለሰ። ታዲያ ይህ ታላቅ ውድድር ከ8 ተመሳሳይ ጦረኞች ባለዙፋንነት በኋላ አዲስ ንጉሠ ነገሥት ያነግስ ሲሆን ወይስ ከተሳተፉት 7 ልማደኛ ኃያላን መሃል አንዱን መርጦ የታሪክ መጻፊያ ብዕር ያስጨብጣል ለሚለው ጥያቄ ሰኔ 4 ጅማሮን አድርጎ ሐምሌ 12 ማብቂያውን የሚያገኘው የሰሜን አሜሪካው ድግስ ምላሹን እንካችሁ ይለናል። አዲስ የሆናችሁ አድማጮቻችን ሰብስክራይብ፣ ነባር ቤተሰቦቻችን ደግሞ ላይክ፣ ሼር፣ የደውሏን ምልክት በመንካት የገናናዎቹ ጣፋጭ ታክቲካል ትንታኔ ዝግጅታችን ተቋዳሽ ሁኑ።